የቡና ባይዘዌ የቡና ላይ 400 ምናምን ሺህ በአንድ ወር መስራት ከጀመርኩ በኋላ ቡና ራሱ መውደድ ጀምሬያለሁ። በቀን 3 ጊዜ የቡና ሱሰኛ ሆኜ፣ ምክንያቱም የቡና ዌብሳይት ላይ ጸዴ ብር እየሰራሁ ስለሆነ እዚህ ጋር የቡና ዌብሳይት ላይ ሰው ቡና ይጋብዘኛል፣ ቡና ይነጠጣለሁ፣ ዲጂታል ፕሮዳክት እሸጣለሁ ማለት። በአንድ ሳምንት የቡና.com ላይ 50 ሺህ ብር እንዴት እንደሰራው ልንገራችሁ። የቡና.com ላይ ዲጂታል ፕሮዳክት፣ ፊዚካል ፕሮዳክት እንዲሁም ደግሞ የተለያዩ ቻናሎችን በመሸጥ ገንዘብ መስራት ትችላላችሁ። በአንድ ሳምንት ውስጥ የሰራሁት ገንዘብ ነው 50 ሺህ ብር። በ5 ቀን ውስጥ ከ12000 የኢትዮጵያን ብር በላይ መስራት የሚችሉበትን ፕሮዳክት እኔ ላሳያችሁ። ሰላም ውድ የጸጌ ቴክ ቻናል ቤተሰቦች እንኳን በደህና መጣችሁ። መግቢያ ላይ እንዳያችሁት በዛሬው ቪዲዮ እንዴት በስልካችን ብቻ ጥሩ ገንዘብ ልንሰራበት የምንችልበትን ዌብሳይት አሳያችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክት በመጫን ይጀምሩ። ቪዲዮውን እስከ መጨረሻው ማየቶን አይርሱ። ወደ ቪዲዮ። እሺ፣ በመጀመሪያ የምናደርገው ወደ ጉግል እንገባለን። ከፈለጋችሁ ክሮም ብራውዘርን መጠቀም ትችላላችሁ። ከፈለጋችሁ ፋየርፎክስን ብራውዘር ወይም ደግሞ ሌሎች ብራውዘሮችን መጠቀም ትችላላችሁ። ከገባችሁ በኋላ ሰርች ባሩ ላይ ትሄዱና ምን ብላችሁ ሰርች ታደርጋላችሁ? የቡና ብላችሁ ነው ሰርች የምታደርጉት። የዌብሳይቱ ስም የቡና.com ይባላል። የቡና ብለን ሰርች እናደርጋለን ማለት ነው። ከዛ የቡና ብለን ሰርች ካደረግን በኋላ ከላይ የቡና.com የሚል ይመጣልናል። ከዛ ከላይ ያለውን እንነካዋለን ማለት ነው። እሱን ከነካ ነው በኋላ ሰርች እያደረገ ነው። እንደዚህ አይነት ኢንተርፌስ ያመጣልናል ማለት ነው። ሜክ መኒ ዱይንግ ዋት ዩ ላቭ፣ የምትወዱትን እየሰራችሁ ገንዘብ ማግኘት ትችላላችሁ የሚል እንደዚህ አይነት ኢንተርፌስ ይመጣልናል። እዚህ ጋር ትንሽ ስለ ዌብሳይቱ አሳያችኋለሁ። ዌብሳይቱ ላይ እንደምታዩት ከላይ ቶፕ ሶልድ የሆኑ ፕሮዳክቶች አሉ። በመጀመሪያ እዚህ ዌብሳይት ላይ ምንድን ነው የሚደረገው ወይም ደግሞ እዚህ ዌብሳይት ላይ ምን አድርገን ነው ገንዘብ ልናገኝ የምንችለው የሚለውን ልንገራችሁ። እዚህ ዌብሳይት ላይ በአራት መንገድ ገንዘብ ማግኘት ይቻላል። የመጀመሪያው መንገድ ኦንላይን ፈንድራይዚንግ ወይም ደግሞ ገንዘብ በማሰባሰብ ነው። ሁለተኛው መንገድ ኮንተንት ክሬተር ከሆናችሁ የተለያዩ ወዳጆቻችሁ የእናንተን ኮንተንት የሚያዩ ወዳጆቻችሁ ፍቅራቸውን ለመግለጽ ሲሉ ገንዘብ ሊሰጧችሁ ይችላሉ። ሶስተኛ ደግሞ ልታገኙበት የምንችሉበት መንገድ ቀንደኛ አድናቂ ካላችሁ በየወሩ ሊከፍሏችሁ ይችላሉ። አራተኛና ዋነኛው ደግሞ ዛሬ የምናየው ደግሞ መንገድ ምንድነው? ፕሮዳክት በመሸጥ ነው። ፕሮዳክቱ ዲጂታል ሊሆን ይችላል ወይም ደግሞ ፊዚካል ፕሮዳክት ሊሆን ይችላል። ፊዚካል ማለት በአካል የምንሸጠው እቃ ማለት ነው። ዲጂታል ፕሮዳክት ደግሞ መጽሐፎች ሊሆኑ ይችላሉ፣ የተለያዩ ፒዲኤፍ ሊሆን ይችላል። የተለያዩ አይነት መጽሐፎችን በዲጂታል መልክ ልንሸጥ እንችላለን ማለት ነው። ሶ እነሱን እየሸጥን ገንዘብ ማግኘት እንችላለን። እስቲ እዚህ ዌብሳይቱ ላይ ትንሽ ነገር ላሳያችሁ። ለምሳሌ እዚህ ጋር ቶፕ ሶልድ ፕሮዳክት ይለናል። እንደምታዩት እዚህ ጋር የሚያሳያችሁ በከፍተኛ ሁኔታ የተሸጡ ዲጂታል ፕሮዳክቶችን ነው። ዲጂታል ማለት እዚህ ጋር እንደምናያቸው መጽሐፎች ናቸው። የተለያዩ መጽሐፎች ናቸው። በተለያየ ገንዘብ ተሽጠዋል ማለት ነው። ለምሳሌ መጀመሪያው ላይ ምን ይለናል? መሰረታዊ የኮምፒውተር ክህሎት ይላል። ይህ መጽሐፍ በ399 ብር ነው የሚሸጠው። መግዛት የሚፈልግ ሰው መግዛት ይችላል ማለት ነው። ሁለተኛ ላይ እንደምታዩት ዘ ኤአይ ሁማናይዜሽን ሃንድቡክ የሚለው በ499 ብር አለ። እንዲሁም ደግሞ ሌሎች መጽሐፎች አሉ ማለት ነው። ወደ ስር ደግሞ ስክሮል በምናደርግበት ጊዜ ምን እናገኛለን? ሊደር ቦርድ እናገኛለን። እነዚህ እንደ ኢንስፓይሬሽን ልንወስዳቸው እንችላለን። ሊደር ቦርዱ ምን ማለት ነው? ከፍተኛ ሁኔታ የሸጡ ወይም ደግሞ በከፍተኛ ሁኔታ ገንዘብ ያገኙ የተለያዩ ሰዎችን ነው የሚያመጣልን ማለት ነው። ለምሳሌ አንደኛ ላይ ያለው ብራይት አይዲያ የሚባለው አካውንት ያለው ሰው በወር ውስጥ ወደ 855043 ብር ሰርቷል ማለት ነው። ሁለተኛ ላይ ኮንኪ የተባለ ሰው ደግሞ 525427 ብር ሰርቷል በወር ውስጥ ነው። ሶስተኛ ላይ ደግሞ ስማርት ኢትዮጵያ የሚለው 264714 ብር ሰርቷል። አራተኛ ላይ ሜትሮን ማርኬት የሚለው 180803 ብር በአንድ ወር ውስጥ ብቻ ሰርቷል ማለት ነው። ስለዚህ እዚህ ጋር እንደምናየው ከ40 ሺህ በላይ አክቲቭ ክሬተሮች አሉ። ከ17 ሚሊዮን ብር በላይ ተሰርቷል። 100 ሺህ ፕሮዳክቶች ተሽጠዋል። በዚህ መንገድ ሊያሳየን ይችላል ማለት ነው። ይህን እንደ ኢንስፓይሬሽን ልንወስደው እንችላለን። ይህንን ካየን በኋላ ምንድነው የምናደርገው? ቀጥታ በመጀመሪያ አካውንት እንዴት ይከፈታል የሚለውን ከማሳየት በፊት እንዴት መጽሐፎች ይሸጣሉ የሚለውን ላሳያችሁ።
ከስር ሆም፣ ሾፕ፣ ሳይን አፕ እና ክለብ የሚሉ አማራጮች አሉ። ሾፕ ላይ ገብቼ እንዴት መጽሐፎች እንደሚሸጡ ላሳያችሁ። ሾፕ የሚለውን ስነካው እሺ ሰርች እያደረገ ነው። እንደምታዩት ሾፕ የሚለውን ስነካው የተለያዩ መጽሐፍቶች አሉ፣ ዲጂታል ፕሮዳክቶች። እስቲ ከነዚህ ውስጥ የተሸጠ መጽሐፍ ካለ አሳያቸዋለሁ ማለት ነው። ለምሳሌ አንዱን እንነካለሁ። እስቲ ቆይ ይህንን እንንካው። ለምሳሌ እዚህ ጋር ሙሉ የኳንቲቲ ሰርቪንግ ኮርስ የሚለውን እንንካው እስቲ። ለምሳሌ እዚህ ጋር እንደምታዩት ይሄ መጽሐፍ በ1999 ብር ኦልሞስት በ2000 ብር ነው እየተሸጠ ያለው ማለት ነው። ምን ያህል እንደተሸጠ ማወቅ ከፈለጋችሁ ደግሞ ከላይ ላይ 23 ሶልድ የሚል አለ። ስለዚህ ይሄ መጽሐፍ በ2000 ብር ሂሳብ 23 ተሽጧል ማለት ነው። ሂሳቡን መስራት እንችላለን ከፈለግን። እንስራው እስቲ። 23 መጽሐፍ በ2000 ብር 23 ሲባዛ በ2000 እናባዛው ስንት መጣ? 46000 ብር። ስለዚህ የዚህ መጽሐፍ ባለቤት ወደ 46000 ብር ሰርቷል ማለት ነው። ሌሎችንም ማየት እንችላለን። እሺ ሌሎችን እንመልከት። ለምሳሌ እዚህ ጋር 22 ቀላል የቤት ውስጥ ኬክ አሰራሮች የሚል አለ። እሱን እንንካው እስቲ። ይሄ ምንም አልተሸጠም። እሺ እንመለሳለን። ሌላ መንካት እንችላለን። እዚህ ጋር እስቲ በቀላል ቡና ኤክስፖርት ሲሆኑ የሚል አለ። እስቲ ይሄኛውን ሊያው። እዚህ ጋር እንደምታዩት ይሄ ደግሞ እንዴት እና በምን ቡና መሸጥ ይቻላል ምናምን የሚል መጽሐፍ ነው። 17 ተሽጧል። ዋጋው ከስር እንደምታዩት 570 ብር ነው። እስቲ ይህን ስንት እንዳገኘ ማየት እንችላለን። 570 በ17 ማባዛት እንችላለን ማለት ነው። 570 በ17 9690 ብር ሰርቷል ማለት ነው። ስለዚህ ሌሎችም አሉ፣ እንደዚህ ብር የሚሰሩ ሰዎች አሉ ማለት ነው እዚህ ዌብሳይት ላይ። እሺ አሁን እንዴት እንደሚመስል ዌብሳይቱን ካሳያችሁ እንዴት አካውንት መክፈት እንደምንችል ደግሞ ላሳያችሁ። አካውንት ለመክፈት ከስር ከአሳያችሁ ምርጫዎች ሆም፣ ሾፕ፣ ሳይን አፕ፣ ክለብ የሚሉ 4 አማራጮች አሉ። ከነዚህ 4 አማራጮች ውስጥ ሶስተኛ ላይ ያለው ሳይን አፕ የሚለው አማራጭን ነው የምትነኩት። ከዛ በመጀመሪያ የሚጠይቃችሁ ዩዘር ኔም ነው። ዩዘር ኔሙ ላይ እዚህ ጋር እንደምታዩት ዩዘር ኔም ይለናል። ዩዘር ኔማችን የፈለግነውን ዩዘር ኔም እናስገባለን ማለት ነው። እኔ ጸጋዬ ቴክ ብዬ አስገባለሁ። ጸጋዬ ቴክ። እናንተ የፈለጋችሁትን ማስገባት ትችላላችሁ። ኦኬ ዘ ዩዘር ኔም ኢዝ ኦልሬዲ ቴክን ይለኛል። እሺ ልቀይረው። እሺ እዚህ ጋር እንደምታዩት ጸጋዬ ቡክ ብየዋለሁ ዩዘር ኔሙን። አሁን ኮንቲኒው የሚለው በጥቁር በርቶልኛል። መቀጠል እችላለሁ ማለት ነው። ኮንቲኒው እለዋለሁ። እዚህ ጋር ኢሜል አድሬስ እና ፓስወርድ ይጠይቀኛል። ስለዚህ የምመዘገብበትን ኢሜል አድሬስ አስገባለታለሁ ማለት ነው። እሺ ኢሜል አስገብቻለሁ። አሁን ደግሞ ፓስወርድ አስገባለሁ። እዚህ ጋር ፓስወርድ ላይ ማወቅ ያለባችሁ ነገር ከ5 በላይ ካራክተር መሆን አለበት። አፐር ኬዝ ሌተር ሊኖር ይገባል፣ ሎወር ኬዝ ሌተር ሊኖር ይገባል፣ ነምበር ሊኖር ይገባል፣ እንዲሁም ደግሞ ሲምቦል ወይም ደግሞ ስፔሻል ካራክተር ሊኖር ይገባል ማለት ነው። እነዚህን ካላሟላ አይቀበለንም። የግዴታ እነዚህን ሊያሟላ ይገባል። ስለዚህ ይሄን ያሟላ ፓስወርድ ነው የምናስገባው ማለት ነው። አስገብቻለሁ። ፓስወርድ እና ኢሜል ካስገባችሁ በኋላ ከስር ሴንድ ቨርቲፊኬሽን ኮድ የሚለውን ትነኩታላችሁ ማለት ነው። ነክቼዋለሁ።
ሰርች እያደረገ ነው እዚህ ጋር ቬሪፋይ ለማድረግ ማለት ነው። እሺ እዚህ ጋር እንደምታዩት ቬሪፊኬሽን ኮድ እየጠበቅኩኝ ነው ማለት ነው። እዚህ ጋር ቬሪፊኬሽን ኮድ ካልተላከ ድጋሚ ሪሴንድ ማድረግ እንችላለን። እሺ ያው እዚህ ጋር እንደምታዩት ተልኮልኛል 314184 እሱን አስገባለሁ። 314184 ከዛ ቬሪፋይ ኤንድ ኮንቲኒው ለዋለሁ። ኦኬ እዚህ ጋር ያስመርጠኛል። በመግቢያ ላይ እንዳልኳችሁ በአራት መንገድ ነው ገንዘብ ልናገኝ የምንችለው ብያችሁ ነበር። የመጀመሪያው በኦንላይን ፈንድራይዚንግ ነው። ሁለተኛው ሰፖርት ኦር ቲፕ ነው። ሶስተኛው መንዝሊ ሜምበርሺፕ ኢንካም ነው። አራተኛው ደግሞ እና አሁን ማሳያችሁ ሴል ፕሮዳክት ነው ማለት ነው። አራቱንም ቲክ ማድረግ ትችላላችሁ። ከፈለጋችሁ ደግሞ አንዱን ብቻ መርጣችሁ ቲክ ማድረግ ትችላላችሁ ማለት ነው። እዚህ ጋር አንዱን ብቻ ሴል ፕሮዳክት የሚለውን ልንካና ልቀጥል። እሺ ክሬት ማይ ፔጅ እለዋለሁ ሴል ፕሮዳክት የሚለውን ከነካው በኋላ። ኦኬ ዌልካም ጸጋዬ ቡክ እያለኝ ነው። ሶ በአግባቡ ከፍቻለሁ ማለት ነው አካውንት። ሶ ጎቱ ዳሽቦርድ ማለት ትችላለሁ። እዚህ ጋር እንደምታዩት አምጥቶኛል ማለት ነው። እዚህ ጋር ወደ ዳሽቦርዱ አምጥቶኛል። ዩዘር ኔም መጀመሪያ ላይ እንዳስገባሁለት ጸጋዬ ቡክ ብዬ ነው ያስገባሁት። እዚህ ጋር earning ብሎ 0 ብር ነው የሚለው ምክንያቱም ገና አካውንቱን የከፈትኩት አሁን ነው። ነገር ግን ዲጂታል ፕሮዳክቶችን ካስቀመጥኩበት በኋላ የሚሸጥልኝ ከሆነ ገንዘብ መስራት እችላለሁ ማለት ነው። እዚህ ጋር ደግሞ ተጨማሪ ማወቅ ያለባችሁን ነገርና ማስገባት ያለባችሁን ነገር እነግራችኋለሁ። እዚህ ጋር 3 ሰረዟን እንነካና ከላይ ምን እናደርጋለን? ከስር እንደምታዩት ፔይመንት የሚል አለ። ፔይመንት ላይ ባንክ እና ፔይመንት የሚል አለ። ሶ ባንክ የሚለውን ትነኩታላችሁ። ባንክ የሚለውን ከነካም በኋላ ምን እናደርጋለን? የባንክ አካውንታችንን እናስገባለን ማለት ነው። አንድ ሰው ዲጂታል ፕሮዳክታችንን መግዛት ቢፈልግና ቢገዛን በዚህ አካውንት ገንዘቡ እንዲገባልን የግዴታ አካውንት ነምበራችንን ማስገባት ይኖርብናል ማለት ነው። እዚህ ጋር አስገባለሁ። መጀመሪያ ቹዝ ዩር ባንክ ይለናል። እንመርጣለን። እዚህ ጋር የተለያዩ የባንክ አማራጮች አሉ። አዋሽ ባንክ አለ፣ ባንክ ኦፍ አቢሲኒያ አለ፣ ሲቢኢ አለ፣ ሲቢኢ ብር፣ ኮሜርሻል ባንክ ኦፍ ኢትዮጵያ አለ፣ ኮኦፐሬቲቭ ባንክ ኦፍ ኦሮሚያ አለ፣ ህብረት ባንክ፣ ሜፔሳ፣ ወገጋን ባንክ፣ ያያ ዋሌት እና ቴሌብር አለ ማለት ነው። ስለዚህ ከፈለግን የባንክ አካውንታችንን ማስገባት እንችላለን። ከፈለግን ደግሞ የቴሌብር ወይም ደግሞ የኤምፔሳ ቁጥራችንን ማስገባት እንችላለን ማለት ነው። እኔ ለምሳሌ ፈለግኩት ኮሜርሻል ባንክ ኦፍ ኢትዮጵያ ነው። ሶ ኮሜርሻል ባንክ ኦፍ ኢትዮጵያ ወይም የኢትዮጵያ ንግድ ባንክን እመርጣለሁ። ከመረጥኩ በኋላ ከስር አካውንት ነምበር ይጠይቀኛል። እሱን አስገባለታለሁ ማለት ነው። 13 ዲጂት አካውንት ነምበሬን አስገባለሁ። ሶ አስገብቻለሁ። ካስገባው በኋላ ሴቭ ቼንጅ እለዋለሁ ማለት ነው። ከስር ሶ ሴቭ አድርጎልኛል ማለት ነው። እዚህ ጋር ፕሮፋይል ምናምን መቀየር የምንፈልግ ከሆነ ከላይ ፕሮፋይል መቀየር እንችላለን። የፕሮፋይል ፎቶአችንን ሆም ላይ ገብተን መቀየር እንችላለን ማለት ነው ከፈለገን። እንደምታዩት አሁን ፕሮፋይሌን ቀይሬያለሁ።
የፕሮፋይል ፒክቸር አድርጌለታለሁ። እንዲሁም ደግሞ ስሜን ቀይሬያለሁ። እዚህ ጋር እንደምታዩት 0 ብር ነው የሚለው። ምንም የሰራሁት ብር የለም ገና አካውንት የተከፈተውን ስለሆነ። አሁን ደግሞ ማሳያችሁ እንዴት ነው ዲጂታል ፕሮዳክት የምንሸጠው፣ እንዴት ነው ዲጂታል ፕሮዳክታችንን የምናስገባው የሚለውን ላሳያችሁ። በመጀመሪያ የምታደርጉት ከላይ ያለችዋን 3 ሰረዝ ትነኩታላችሁ። 3 ሰረዟን ከነካችሁ በኋላ ሞኔታይዝ ከሚለው ስር ላይ ቲፕ እና ከዛ ደግሞ ከቲፕ ስር ደግሞ ሾፕ የሚል አለ። ሾፕ የምትለዋን ትነኩታላችሁ። ሾፕ የሚለውን ከነካችሁ በኋላ 3 ምርጫዎች ያመጣላቸዋል። ኦርደር፣ ሊስቲንግ እና አፊሌት የሚል ምርጫ ያመጣላቸዋል። እናንተ የምነኩት ሊስቲንግ የሚለውን የመሀለኛውን ምርጫ ነው። ሊስቲንግ የሚለውን ከነካችሁት በኋላ መሸጥ የምፈልጉት ዲጂታል ፕሮዳክት ከሆነ ዲጂታል ትላላችሁ። እዚህ ጋር አድ የዲጂታል ፕሮዳክት ይለናል። ዲጂታል ፕሮዳክት ላይ 2 ዲጂታል ፕሮዳክቶች ሊኖሩ ይችላሉ። የመጀመሪያው ቡክ ወይም ደግሞ ኢቡክ ናቸው። ኢቡክ ማለት ኦንላይን ቡክ ማለት ነው። ሁለተኛው ደግሞ ጋይዶች ናቸው። የሆነ ነገር እንዴት መስራት እንችላለን ብለን የምንሰራቸው የተለያዩ ጋይዶች ናቸው ማለት ነው። ከሁለቱ አንዱን ነው የምናስገባው ማለት ነው። ለምሳሌ እኔ አንድ መጽሐፍ ለማስገባት ከፈለግኩኝ እዚህ ጋር ፕሮዳክት ኔሙን አስገባለሁ። እሺ እዚህ ጋር ፕሮዳክት ኔም እናስገባለን። የዲጂታል መጽሐፋችንን ስም እናስገባለን ማለት ነው። አስገባለሁ። ፕራይሱን እዚህ ጋር እንትን ምንለታለን። ለምሳሌ 199 ብር ልበለው ለማሳየት ነው እናንተ። እዚህ ጋር ቹዝ ካታጎሪ ይለናል። ካታጎሪ ምን አይነት መጽሐፉ ስለምንድን ነው የሚያወራው ነው። የኔ መጽሐፍ ኢቡክ ነው። ስለዚህ ኢቡክ ኤንድ ጋይድ የሚለውን እናካለው። እዚህ ጋር ዲስክሪፕሽን ከፈለጋችሁ ማስገባት ትችላላችሁ፣ ካልፈለጋችሁ አለማስገባት ትችላላችሁ። እዚህ ጋር ድሮፕ ዩር ከቨር ሂር ይለናል። ከቨር ማለት የመጽሐፉ ከቨር ፔጅ ማለት ነው። ቅድም ስናይ እንደነበረው መጽሐፎቹን ስናያቸው ከቨር ፔጅ አላቸው። እንደሱ እንዲመጣ ከፈለግን እዚህ ጋር ብሮዝ የሚለውን እንነካና ከጋላሪያችን ላይ ከቨር ፔጅ እንመርጣለታለን ማለት ነው። እሺ መርጣለሁ። እኔ አንዱን መርጫለሁ። ደን እለዋለሁ። ያው አስገብቶልኛል። እዚህ ጋር ደግሞ ፕሮዳክት ሊንክ ይለናል። ፕሮዳክት ሊንክ ነው የምናስገባው ማለት ነው። የጉግል ድራይቭ ሊሆን ይችላል፣ የካናቫ ሊሆን ይችላል፣ ድሮፕ ቦክስ ወር ደግሞ ሜጋ የፕሮዳክታችን ያለበትን ሊንክ እናስገባለን ማለት ነው። መጽሐፋችን ያለበትን ሊንክ እናስገባለን። ከዛ ምንድነው የሚሆነው? አንድ ሰው የኛ መጽሐፍ ከፈለገውና መግዛት ከፈለገ መጀመሪያ ገንዘብ ይከፍላል። ገንዘቡን ከከፈለ በኋላ ያ ሊንክ ይላክለታል ማለት ነው። ስለዚህ እዚህ ጋር ሊንክ አስገባለሁ። እኔ አሁን ማስገባው የጉግል ድራይቭ ሊንክ ነው። እሺ እዚህ ጋር ማስገባት የፈለኩትን መጽሐፍ ምን አደርጋለሁ? ኮፒ ሊንክ አደርጋለሁ ማለት ነው። ሊንኩን ኮፒ አደርገውና ቀጥታ ሄጄ አስገባለሁ ማለት ነው። ጉግል ድራይቭ የሚለውን ነካና እመርጣለሁ መጀመሪያ። ከዛ በኋላ ፔስት አደርጋለሁ ሊንኩን። ከዛ ምን ታደርጋላችሁ? እነዚህ መረጃዎች ካስገባችሁ በኋላ ፐብሊሽ ማለት ነው። ፐብሊሽ ትሉታላችሁ። እዚህ ጋር አድ ዲስክሪፕሽን እያለኝ ነው። እሺ ዲስክሪፕሽን ላስገባበት። ዲስክሪፕሽን ግዴታ ነው እያለኝ ነው። ዲስክሪፕሽን አዘጋጅቻለሁ። እሱን ላስገባበት። አስገብቻለሁ። እንደምታዩት ዲስክሪፕሽናችንን እንደዚህ በአማርኛ መስራት እንችላለን። እሱን ካስገባው በኋላ ፐብሊሽ እለዋለሁ ማለት ነው። ፐብሊሽ ፕሮዳክት የሚለውን እነካለሁ። ይኸው እዚህ ጋር ሎድ እያደረገ ነው። አፕሎድ እያደረገልን ነው። ኦልሬዲ ፊኒሽ ጨርሷል ማለት ነው። ያው ዩር ፕሮዳክት ኢዝ ላይቭ። እንደምታዩት ሊስቲንግ የሚለው ላይ ስነካ ያው ፕሮዳክቴ ተቀምጧል ማለት ነው። እዚህ ጋር ከስር እንደምታዩት 0 ሶልድ ይላል። የሚገዛ ከሆነ አንድ ሰው ፈልጎት ከገዛው 1 2 እያለ መቁጠር ይጀምራል። ከዛ በኋላ ደግሞ ዳሽቦርድ ላይም ሄደን ስናይ ገንዘብ መቁጠር ይጀምራል ማለት ነው። ዳሽቦርድ ላይ ስናይ 0 ብር የሚለው እየቆጠረ ይሄዳል ማለት ነው። ስለዚህ በዚህ መንገድ በወር በትንሹ 30,000 ብር ያክል ድረስ መስራት ይቻላል ማለት ነው። እስከዚህ እስከ መጨረሻው ስለከተከታተላችሁ በጣም አድርጌ አመሰግናችኋለሁ። የዛሬው ቪዲዮአችን ይህን ይመስል ነበር። ከተመቻችሁ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደውላ ምልክት በመጫን የጸጋዬ ቴክ ቻናል ቤተሰብ መሆን ይችላሉ። ማንኛውም ጥያቄ ካላችሁ ኮመንት ላይ ያስቀምጡልኝ። በሌላ ቪዲዮ እስክንገናኝ ደህና ሁኑ። ቻው።